የማይነገረው የጥንካሬ ሚስጥር። በዚህ ጫጫታ በበዛበት ዓለም ውስጥ ትልቁ ኃይል ያለው ድምፅህን ከፍ አድርገህ በመጮህ ውስጥ ይመስልሃል? ብዙ መናገርስ የጥበብ ወይም የጥንካሬ ምልክት ይመስልሃል? ተሳስተሃል። ዛሬ አንድ ሚስጥር ልንገርህ። በዓለም ላይ ካሉ ኃይለኛ መሳሪያዎች ውስጥ አንዱና ዋነኛው ዝምታ ነው። ዝምታ መሸነፍ አይደለም። ዝምታ የሚሸሹት ጥላ አይደለም። ይልቁንም ዝምታ ጥልቅ ጥበብና ራስን የመቆጣጠር ከፍተኛው ደረጃ ነው። ዛሬ ዝምታን በመጠቀም እንዴት የሰዎችን ክብር ማግኘት እንደምትችል፣ እንዴት ብልጥ መሆን እንደምትችልና የውስጥ ጥንካሬን መገንባት እንደምትችል 5 ቁልፍ ነጥቦችን እናያለን። ይህን ቪዲዮ እስከ መጨረሻው ስታይ ዝምታን እንደ ድክመት ሳይሆን እንደ ሱፐር ፓወር መጠቀም ትጀምራለህ። አንደኛ፣ ዝምታ እንደ መከላከያ። ብዙ ጊዜ ሰዎች ሲሰድቡን፣ ሲያናድዱን ወይም በማህበራዊ ሚዲያ ላይ አስተያየት ሲሰጡን ወዲያው መልስ መስጠት ወንድነት ወይም ጥንካሬ ይመስለናል። ነገር ግን ትክክለኛው ጥንካሬ ምላሽ አለመስጠት ነው። አስበው፣ አንድ ሰው መጥቶ ቢሰድብህና አንተም መልሰህ ብትሰድበው፣ በዛ ሰዓት ያ ሰው አንተን የመቆጣጠር እድል አገኘ ማለት አይደል? ምክንያቱም እሱ በፈለገው ስሜት ውስጥ ከተተ ማለት ነው። ነገር ግን በፈገግታ ዝም ብለህ ብትመለከተው ግራ ይጋባል። ለምን አልተናደደም ብሎ ራሱን ይጠይቃል። ካንተ የሚፈልገውን ቁጣና ምላሽ ሲያጣ የበላይነቱን ያጣል። ያኔ ጥንካሬ ይገባዋል። ሁለተኛ፣ ዝምታ እውቀትን ይጨምራል። ተፈጥሮ 2 ጆሮና 1 ምላስ የሰጠን ከምንናገረው በላይ 2 እጥፍ እንድንሰማ ነው። የምታወራ ከሆነ የምታውቀውን ብቻ ነው የምትናገረው። ዝም ብለህ ስታዳምጥ ግን የማታውቀውንም ትማራለህ። ለምሳሌ በስብሰባ ወይም በጓደኛሞች ጨዋታ መሃል መጀመሪያ ከመናገር ይልቅ መጨረሻ ላይ ለመናገር ሞክር። ሌሎቹ ሲያወሩ ምን እንደሚያስቡ፣ ምን እንደሚፈልጉና ምን አይነት ስህተት እንደሚሰሩ ትረዳለህ። ሰዎችም ሳያውቁት ብዙ ሚስጥርና መረጃን ይሰጡሃል። ይህ ደግሞ በማንኛውም ግንኙነት ውስጥ ብልጥ ያደርግሃል። ሶስተኛ፣ ለንግግር ክብደት ይሰጣል። ሁል ጊዜ የሚናገር ሰው ንግግሩ እንደ ዝናብ ውሃ ይፈሳል። ማንም ግምት አይሰጠውም። ዝምታን የማያዘወትር ሰው ግን አንዴ ሲናገር ሁሉም ጆሮ ሰጥቶ ያዳምጠዋል። ለምሳሌ በክፍል ውስጥ ወይም በስራ ቦታ ሁል ጊዜ እጁን የሚያወጣውንና የሚያወራውን ሰው አስተውል። ሰዎች ደሞ መጣ የሚሉት አይነት ሰው ነው። ነገር ግን ዝም ብሎ ሁኔታዎችን ሲታዘብ ቆይቶ በመጨረሻ ላይ አንድ ጠንካራ ሀሳብ የሚሰጠውን ሰው ተመልከት። ንግግሩ እንደ ወርቅ ይቆጠራል። ከዝምታ የተሻለ ነገር ከሌለ በቀር አትናገር። አራተኛ፣ ውስጣዊ ግልጽነት ወይም ሜንታል ክላሪቲ። በጫጫታ ውስጥ ራስን ታጣዋለህ። ውሳኔዎች በሰዎች ሀሳብ ይበረዛሉ። ዝምታ ግን አእምሮ ክሊር ወይም ንጹህ እንዲሆን ያደርጋል። ትልቅ ውሳኔ መወሰን ሲኖርብህ፣ ለምሳሌ ትምህርት ቤት ለመቀየር ወይም ስራ ለመጀመር ስታስብ ከሰው ጋር አትማከር። መጀመሪያ ለብቻ ጸጥታ ውስጥ ሁን። ጫጫታ ሲጠፋ የውስጥ ድምጽ ይጮሃል። ታላላቅ መሪዎችና ፈላስፋዎች ዝምታን ለፈጠራና ለጥልቅ አስተሳሰብ የሚጠቀሙት ለዚህ ነው። አምስተኛ፣ ዝምታ እንደ ድርድር መሳሪያ። ይህ ነጥብ ለወደፊት ህይወታችሁ እጅግ ጠቃሚ ነው። በሽያጭ፣ በስራ ቅጥር ወይም በማንኛውም ድርድር ውስጥ ዝምታ ትልቅ የገንዘብ ኃይል አለው። ለምሳሌ አንድን ዕቃ ልትሸጥ ዋጋ ተናገርክ እንበል። ይህ ዕቃ 500 ብር ነው አልክ። ከዚያ በኋላ ምንም አትናገር፣ ዝም በል። ብዙ ጊዜ ሰዎች መጨነቅ ይጀምሩና ዝምታውን ለመስበር እሺ ይሁን ይላሉ። መጀመሪያ እባክህ ግዛኝ ብሎ የሚለፈልፍ ሰው ግን የመደራደር አቅሙ ዝቅተኛ ነው። መጀመሪያ የተናገረ ወይም ዝምታን የፈራ ብዙ ጊዜ ይሸነፋል። እንግዲህ ዝምታ ድክመት አይደለም፣ ይልቁንም ስሜትን የመግዛትና የአሸናፊዎች ትልቅ ጥበብ ነው። ዛሬ አንድ ፈተና ልስጣችሁ። በሚቀጥለው ጊዜ አንድ ሰው ሊያናድዳችሁ ሲሞክር ወይም የሆነ ቦታ ላይ ሳያስፈልግ እንድትናገሩ ግፊት ሲደረግባችሁ ለጥቂት ሰከንዶች ዝምታን ምረጡ። በዛ ሰዓት የሚፈጠረውን የኃይል ለውጥ ታዘቡ። ክብራችሁ ሲጨምር ታያላችሁ። ስለ ዝምታ ጥቂት ካሳወቅኳችሁ ላይክ በማድረግ አሳውቁኝ። በዝምታ ኃይል ዙሪያ ያጋጠማችሁ ታሪክ ካለ ወይም ያላችሁን አስተያየት ኮሜንት ላይ ጻፉልን። ለቻናሉ አዲስ ከሆናችሁ ደግሞ እንዲህ ያሉ ለጥንካሬ የሚረዱ ይዘቶችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በጸጥታ ውስጥ ጥንካሬን እያሰባሰባችሁ በሰላም ቆዩ።